ሶላትን የማይሰግድ ሰው ከራሱ አልፎ የሌሎችን ሙስሊሞች ሐቅ እያጓደለ ነው ይላሉ የሙሐዲሶቹ ኢማም ኢብኑ ሐጀር አልአስቀላኒ ፈትሁል ባሪ ኪታባቸው። ይህንንም የያዙት አንድ ሰው ሶላትን ሲሰግድ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን ብሎ በአላህ ደጋግ ባሮች ላይ ሰላምታን ያደርጋል። ታዲያ ሶላትን የማይሰግድ ሰው ይህንን ሰላምታ በራሱም በሌሎችም ሰዎች ላይ ያቋርጣል። ሸይኹል ኢስላም ተቅዩዲን አሱብኪ ከዚህ ላይ ይዘው ጨመር ሲያደርጉ ሶላትን የማይሰግድ ሰው ከአደም ዓለይሂ ሰላም ጀምሮ እስከ መጨረሻ የቂያም ዕለት ያሉ የአላህ ደጋግ ባሮች ሐቅ ይይዘዋል፣ በእነሱም ይጠየቃል። ምክንያቱም አላሁ ሱብሓነሁ ወተዓላ በግዴታ ይህንን ሰላምታ እንዲያደርስ ስላዘዘ። ሶላትን ያቆመ ሰው በአንድ ላይ የነቢያችንንም ሰለላሁ ዐለይሂ ወሰለም ሐቅ እያጓደለ ነው። በዚህም ምክንያት ነው ከአላሁ ሱብሓነሁ ወተዓላ የሚመጣለት ሰላም ስለሚቋረጥ ከሶላት ጋር የተጣላ ሰው በራሱ በነፍሱ ውስጥም ሰላምን ያጣል። ከሌሎች ከቅርቡ ካሉት ጋር ከአካባቢውም ጋር ሰላም አይኖረውም፣ ሰላምን ያጣል። በአንድ ሐዲስ እንደተነገረን ሶላትን የማይሰግድ ሰው ከራሱ አልፎ የአካባቢው የጎረቤቶቹ በረካ ይነሳል። የአላህን ሐቅ በማጓደሉም ወደ ጌታው እስኪመለስ ሳር ቅጠሉ ይረግመዋል። አላህ ይጠብቀንና አብሽሩ። ሶላት ያልገራልን ሰው የራህመቱ የረመዳን ወር ከመግባቱ የነቢ ወር ነው በተባለው ሻዕባን አላህን ብንጠይቀው አይከለክለንም። እስኪ ዛሬውኑ ተጣጥበን ነሸጥ ብለን ለሶላት እንነሳ፣ ለራሳችን ሰላም ስንል። አላሁመ ሰሊ ዐላ ዘይኒል ውጁድ